በኦርቶዶክስ ያላችሁ የተለያዩ መጽሐፍቶችን የምታነቡ የተለያየ የገድል መጽሐፍቶችን የምታነቡ ገድል ውስጥ እግዚአብሔር የለም። ገድል ውስጥ ታሪክ ነው ያለው። እዚህ ውስጥ እግዚአብሔር አለ፣ ልጁ ኢየሱስ አለ፣ ያፈቀራችሁ አለ፣ የወደዳችሁ አለ፣ እግዚአብሔር አለ፣ እዚህ ውስጥ አለ። እግዚአብሔር ምስክሬ ነው። ይህን እያነበባችሁ ራሱን አይሰውርም። እግዚአብሔር ከቃሉ በስተጀርባ የሚሰራ አምላክ ነው። በነውጥ ውስጥ ሰላምን የሚሰጥ፣ በከበባ ውስጥ ሰላምን የሚሰጥ፣ የሚያሳርፍ፣ ጥያቄው እንዳለ ችግሩ እንዳለ ሆኖ በቃ ባላችሁበት ሁኔታ ራሱን ነው የሚሰጣችሁ። አይገርምም? እሱ እንደ ሰው አይደለም። እንጀራን ሰጥቶ ብቻ ዞር አይልም። ራሱን ነው የሚሰጣችሁ። እግዚአብሔር ምስክሬ ነው። ዘፍጥረት ብላችሁ ጀምሩ። በኦርቶዶክስ እምነት ያላችሁ፣ በካቶሊክ ያላችሁ፣ በቃ በተሐድሶ ያላችሁ፣ በጴንጤዎችም እኛ ራሳችን ጴንጤ እንደኔ ያላችሁ ቃሉን እናንሳ በኢየሱስ ክርስቶስ ስም። ስለ ሁሉም ነው ለይቼ አልመታውም። በቃ እዚህ ውስጥ አለ። ይህን ስናነብ ጌታን እናገኘዋለን። ይህን ስናነብ ኢየሱስን እናገኘዋለን። ይህን ስታነቡ እራሳችሁን ማለኝ የማንነት ጥያቄ፣ ብዙ የማንነት ጥያቄ እዚህ ውስጥ አለ። ስለዚህ ይኸው ወደ ቃሉ ነው። ዘፍጥረት ብላችሁ ጀምሩ። ቸርች ልንመላለስ እንችላለን። የፕሮቴስታንት እምነት ተከታዮች ቸርች ልንሄድ እንችላለን። እሁድ በሳምንት 3 ቀን ልንሄድ እንችላለን። ኦርቶዶክስ እምነት ተከታዮች በየጠዋቱ 7 days a week ልትሄዱ ትችላላችሁ። በቀን 2 ልትሄዱ ትችላላችሁ። ይህን ካላነሳችሁ ባዶ ናችሁ። በቃ ክርስቲያኖች ጴንጤነን ምንል ይህን ካላነሳን ባዶ። ሙስሊሞችም ወንድሞቼ እና እህቶቼ ይህንን እናንሳ። ተሐድሶ ውስጥ ያለን ይሄን እናንሳ። በቃ ምንም የዓለም ሕዝብ ሁሉ ኢየሱስ ያለው እዚህ ውስጥ ነው። አዳኙ ያለው እዚህ ውስጥ ነው። ፍቅሩ ያለው እዚህ ውስጥ ነው። ትህትና ያለው እዚህ ጋር ነው። ትዕግስቱ ያለው እዚህ ጋር ነው። መቻሉ ያለው ነገ ምንድነው የሚሆነው? ምንድነው ነገ የሚሆነው? ይሄ ዘመኑ እዚህ ውስጥ አለ። ዘመኑ እዚህ ውስጥ አለ። እግዚአብሔር ግራ በማጋባት የሚታወቅ አምላክ አይደለም።